የደም አይነቴ ኦ ስለሆነ HIV አይዘኝም የሚሉ ሰዎች አሉ። ማለት እንደዚህ አስተሳሰብ ያለው ሰዎች 100% ኤክስ ነች። የደም አይነትና HIV በመጀመሪያ ምንም አይገናኝም። የደም አይነቴ ABO የሚለውን ጂን እንደሚወስድ HIV ግን ኦልሬዲ CD4 እንደሚያጠቃ CD4 ደግሞ ከኦ የደም አይነት ነገር የሚገናኝ ነገር አይደለም። ስለዚህ እንደዚህ ብላችሁ የምታስቡ ሰዎች እንደዚህ የሚባል ነገር የለም። ሌላኛው በአንድ ቀን ግንኙነት በአንድ ቀን ጾታዊ ግንኙነት HIV አይዘኝም ብሎ የሚያምንም ሰው አለ። እንደዚህ አስተሳሰብ ያለው ሰው አለ። ይሄ ሙሉ በሙሉ ኤክስ ባይሆን HIV የማይዝበት ወይም ደግሞ HIV ላይዛቸው የሚችልበትን አንድ ምክንያት ነገራቸው ዋናው ማለት ነው። ከዛ ውጭ ያለው ሙሉ በሙሉ ይያዛል። የመጀመሪያው ጾታዊ ግንኙነት የምታደርጉት ሰው ወይ HIV ያለበት ሰው ART ድረግ እየወሰደ ከሆነ ወይም የኤችአይቪ መቆጣጠሪያ መድኃኒት እየወሰደ ያለ ሰው ሆኖ ይህ ቫይራል ሎዱ በሚገባ ደረጃ ከቀነሰ በጣም ቁጥሩ በሚገባ ደረጃ ከቀነሰ አንዲቴክቴብል አንትራንስሚቴብል ይባላል። እንደዚህ ከሆነ ላትያዙ ትችላላችሁ። ምክንያቱም አንዲቴክቴብል ነው ማለት አንትራንስሚቴብል ነው ማለት ነው። ነገር ግን ያ ሰው ከቫይረሱ ነው ማለት አይደለም። ምክንያቱም ማሽን ሲሰራ ዲቴክት የሚያደርግበት መጠን አለ። በዛ መጠን ነው ጀስት አንዲቴክቴብል አንትራንስሚቴብል ተብሎ ሊወሰድ የሚችለው እና ላተንት ስቴጅ የሚባለው ነገር አለ። በዚህ አይነት ወይ ከሆነ ላትያዙ ትችላላችሁ። ከዛ ውጭ ግን ሰው የሚመስለው ምንድነው በጾታዊ ግንኙነት ጊዜ የሆነ በቁስል ነገር ምናምን ግዴታ ይመስለው ቁስል አይደለም። ቁስል ባይኖረውም ጀስት ተላልፋለ እንዴት ሰራሽ ምታረግ በጾታዊ ግንኙነት ታረው ታይም ላይ ይሄ ምንድነው ሙኮሳል ሜምብሬን የሚባለው ቀጣጥን ቲሹ ሴሎች አሉ። እነዚያ ቲሹ ሴሎች ላይ ኤችአይቪ የሚራባባቸው ወይም ደግሞ ኤችአይቪ የሚኖርባቸው CD4 ሴሎች እዛ ጋር በዛ ሰዓት ጾታዊ ግንኙነት በሚኖር ሰዓት እነዚያ ኤጀንት ይነካሉ። በጣም እኛም በአይናችን አናያቸውም፣ ነገር ግን እሱ ይጎዳል። በዛ ሰዓት ምንድነው ቫይረሱ ነው ሲያካው ቀጥታ መግባት ይችላል፣ ወደዛኛው ሰው መተላለፍ ይችላል ማለት ነው። ስለዚህ ሌላ ቁስልና መኖር የለበትም ማለት ነው። ስለዚህ በዚህ ቀን የሚተላለፈው ለይዛችን የምንችልበት ምክንያት የለም እንጂ ከዛ ውጭ ምክንያት የለም ይያዛል። ዋናው ቶፒካችን ግን ምንድነው ኤችአይቪ የማይዛቸው ምን አይነት ሰዎች ነው በአለም ላይ አሉ ወይ ስንት ናቸው ምን አይነት ተፈጥሮ ስላላቸው የማይዛቸው የሚለውን ነገር እንገራለን። እነዚህ ሰዎች አብዛኛውን CCR5 ዴልታ 32 የሚባል የዲኤንኤ የዘረመል ለውጥ ወይም ጄኔቲክ ሚውቴሽን ያላቸው ሰዎች ነው የማይዛቸው። ይሄኛው ኤችአይቪ ወደ CD4 ሴል ለመግባት የሚጠቀምበት CCR5 የሚባለው ነው ማለት ነው የሚጠቀመው ኤችአይቪ። ይህ ሪሴፕተር የለም ማለት ወይም ደግሞ ያ ሪሴፕተር እንዳይሰራ ነው የሚያደርገው ማለት ነው። ለምሳሌ እንዴት መሰላችሁ? ይህ CCR5 ዴልታ 32 የሚባለው ሙቴሽን ዲሌት ከተደረገ ከዘረመላችን ከዲኤንኤያችን ላይ ከጠፋ ወይም ከሌለ ኤችአይቪ መተላለፍ አይችልም ማለት ነው። ምክንያቱም ኤችአይቪ ሪሴፕተር ይፈልጋል፣ ታርጌት ይፈልጋል። ስለዚህ እነዚህ ተደለተ ማለት ያ በሽታው የሚያስተላልፈው ጂናችን ተደለተ ማለት በሽታው መተላለፍ አይችልም ማለት ነው። አሁን እኛ ለምሳሌ ቤት ውስጥ ስንገባ በሩ ከተዘጋብን መግባት አንችልም። በሩን መክፈት አለብን። በሩን ለመክፈት ደግሞ ቁልፍ ታስፈልጋለች ማለት ነው። ስለዚህ ኤችአይቪም ልክ ወደ ሰውነታችን ለመግባት ወደ ሌላ ሰው ለመተላለፍ ወይም ደግሞ እነሱን ሰዎች ለመያዝ ያ ዴልታ CCR5 ዴልታ 32 የተባለው መኖር መቻል አለበት ማለት ነው። እሱ ከሌለ ግን ኦልሬዲ መተላለፍ አይችልም ማለት ነው። ስለዚህ ይሄ ቻንጂን 32 ማለት ከCCR5 ጂን ውስጥ 32 የሚባለው ዴልታ። ስለዚህ ይሄ ነው ማለት ነው። በአለም ላይ ስንት ፐርሰንት ናቸው ነው ሊመራቸው? በአለም ላይ ኦልሞስት 1% ነው የሚገኙ፣ በጣም ጥቂቶች ናቸው። አፍሪካ ውስጥ እንደውም ብዙ ጊዜ የለም። ኤሲያ ውስጥ ምናምን አንዳንድ አልፎ ሊገኙ ይችላሉ። በአውሮፓ 1% ናቸው፣ በአለም 1% ነው የሚወስዱት። ስለዚህ 1% ናቸው። እነዚህን ሰዎች ነው እንግዲህ ኤችአይቪ የማይዛቸው። ነገር ግን 100% ነው ወይ የሚለው ነገር
አሁንም ሳይንሱ 100% አይደለም። ምክንያቱም ኤችአይቪ ሌላ የሚጠቀማቸው ሴክተሮች አሉ። በሱ ሴክተሮች ተጠቅሞ ወደ እነሱ ሊገባ ይችላል ማለት ነው። ግን ቢሆንም በጣም ዝቅተኛ ነው። ስለዚህ ይህን ይመስላል ማለት ነው። እንደነዚህ ያሉ ጥሩ መረጃዎችን እሰጣችኋለሁ ወይም ደግሞ ሼር አደርጋችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ቪዲዮ ይጠቅማል ብላችሁ ካሰባችሁ አሁን ሰብስክራይብ ሼር አድርጉባቸው። በሚቀጥለው ሌላ እንደዚህ ቪዲዮ እስከምንገናኝ ሰላም ሁኑ።